የወንዶች ፈተና ህልመ ሌሊትና ግለ ወሲብ ወይም ግብረ አውናን። ይህ ቪዲዮ የተሰራው ለወንዶች ነውና ወንዶች ለሌሎች ወንድሞቻችሁም እንደዚሁ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ አድርሱላቸው። ህልመ ሌሊትና ግብረ አውናን ወይም ደግሞ ግለ ወሲብ የምንለው የተለያዩ ነገሮችም ናቸው። ደግሞ የሚያመሳስላቸውም ደግሞ ብዙ ነገር አለ። ሁለቱም የዘርን ፈሳሽ ማፍሰስ ናቸው። ግብረ አውናን ወይም ደግሞ ግለ ወሲብ በፈቃዳችን ዘርን ማፍሰስ ሲሆን ህልመ ሌሊት ደግሞ ያለ ፈቃድም ደግሞ ሊከሰት የሚችል ዘርን ማፍሰስ ማለት ነው። አንዳንድ ጊዜ ህልመ ሌሊት ያለ ፈቃድ ቢፈጸምም ግን ደግሞ መንገዱን የምንከፍትለት የምንጠርግለት እኛው ነንና የተያያዙ ናቸው። ለምሳሌ በቀን የወሲብ ቪዲዮ፣ ዘፈኖችን፣ ጽሑፎችን ሲመለከት የዋለ አንድ ሰው ለጊዜው በዛ ሰዓት ዘሩን ባያፈስም ደግሞ ሌሊት በተኛበት በህልሙ ህልመ ሌሊት ሊያጋጥመው ይችላል። ቀን ሲሰራ የዋለውን ሌሊት ህልመ ሌሊት ላይ ያጋጥመዋል። ህልመ ሌሊትም ደግሞ ይዳርገዋል። እንደዚሁም ከተቃራኒ ጾታ ጋር አላስፈላጊ ንክኪ፣ አላስፈላጊ መሳሳም የሚያደርግ ሰው እንደዚሁ ቀን ከዚህ ባለፈ እንኳን ባያደርግ ሌሊት ደግሞ በህልሙ ህልመ ሌሊት ሊያስቸግረው ይችላል። ከዚህ በተጨማሪ አብዝቶ በመብላት አብዝቶ በመጠጣትም እንደዚሁ ህልመ ሌሊት የሚከሰትበት ሁኔታ አለ። ስለዚህ ህልመ ሌሊት ቀጥታ ድርጊቱን ባንፈጽመው ወደ ድርጊቱ የሚያመራውን መንገድ ግን ራሳችን ልንከፍት እንችላለን ማለት ነው። ከዚህ በተለየ ሁኔታ በአንድና አንድ ምክንያት ያለኛ ፈቃድ ህልመ ሌሊት ወደኛ ሊመጣ ይችላል። ይህም የሚሆነው መቼ ነው? ከአጋንንት የሚመጣ ፈተና ነው። በተለይም ወደ እግዚአብሔር በቀረብን ቁጥር፣ ወደ መንፈሳዊነት በቀረብን ቁጥር ከአጋንንት የሚመጣ ፈተና ሆኖ ወደኛ ሊመጣ ይችላል። ግለ ወሲብ ወይም ደግሞ ግብረ አውናን የምንለው ግን ከላይ ያየናቸውን ድርጊቶች ሰው ከፈጸመ በኋላ ራሱ በራሱ ዘሩን በሚያፈስበት ጊዜ አውቆ በሚፈጽምበት ጊዜ ኃጢአት ነው ማለት ነው። መነሻዎቹ ግን ከላይ ያየናቸው ነገሮች ሊሆኑ ይችላሉ። ስለዚህ ህልመ ሌሊት እኛ በከፈትነው መንገድ በተፈጥሮ አስገዳጅነት የሚመጣ ነው። ግለ ወሲብ ግን ደግሞ አውቀን የምናደርገው የምንፈጽመው ነገር ነው ማለት ነው። በቀጣይ ቪዲዮ ለነዚህ ነገሮች መፍትሄዎቹ ምንድናቸው የሚለውን የምንመለከት ይሆናል። እስከዛ ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ፎሎ ያላደረጋችሁም ፎሎ በማድረግ እንድትከታተሉን